እሺ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የንጉስ ምን አልከኝ? እሺ ወይስ እንዳንተ የት ሄጄ ልምጣ ታዲያ? ገዳም ሄጄ ልምጣ? አሪፍ ነው። ድንጋይ ለማየት ይውላ ነው የሰው ስዕል ለማየት ልሂድ? ሰው ይሳለው? አይ ድንጋይ ጥቁር ድንጋይ ለማየት ይውላ ስዕል ላይ ሄጄ ልለጠፍ? ወይ ጉድ! እኔ እኮ አላልኩም። እኔ ለምትናገረው ነገር እንዳለ የሆነ መልስ እየሰጠው ነው የምሄደው እኮ። አይ ችግር የለውም። አይ ጥቁር ድንጋይ አንዴ ቆይ፣ ኧረ ምን ሆነ ነው እንደዚህ ተናግረህማ? እኔ ጋር እንደዚህ አይነት ጨዋታ የለም ታውቃለህ። ይሄኛው ማን ነው? እየጠየቀኝ ነው። የንብቀቱ ጥያቄ ነው። ይሄ ማን ነው? ይሄ ሕፃን ልጅ ማን ነው? የንብቀቱ ጥያቄ ይሄ ነው ወይ? ታመልከዋለህ? ይሄን ሕፃን ልጅ እንደዚህ እያልኩ ልጠይቅህ፣ ማን ነው ሕፃን ልጅ? ይሄ ፈረንጁ ነው። የንብቀቱ ጥያቄ ይሄ ነው ወይ? ይሄ ፈረንጁ ማን ነው? መልስ። አየኸው፣ እንደዚህ ነው ማድረግ። ስለዚህ ካባ ምናምን አትበል። እኔ አላመልከውም ይሄን ልጅ። አንተ ግን ጥቁር ድንጋይ ታመልካለህ። ይሄን ልጅ አታመልከውም? ኢየሱስን አታመልከውም? እኔ እሱ ኢየሱስ ነው። በጣም ጥሩ። እንየዋ እስቲ አሁን እንዴት እንደምታመልከው ደግሞ ኢየሱስ ነው ወይ? እሱ ኢየሱስ ነው። በቃ ማስረጃ አምጣ። ኢየሱስ ነው ስላደረገ ያው ላለ ኢየሱስ ነው ወይ? እሱ ማስረጃው አምጣ። ማስረጃ ለስተ ይኸው ወንድ ልጅ ይላል። ኢየሱስ ወንድ ልጅ አይደለም ነው? ያ ስዕል ኢየሱስ ነው ወይ? አምጣ። ወንድ ልጅ ነው ወይስ አይደለም? ይኸው በቃ አይ ኦርቶዶክስ ካሉ ነገር የለም። ኦርቶዶክስ አይደለም ብቻ አይ ግን ያንተ አቅም ድረስ ነው። እኔ ኦርቶዶክስ ነኝ። ያንተ አቅም ድረስ ነው። አይታላ እና ኦርቶዶክስ በስዕል አታምንም? ስዕል አድኖን አትቀበልም? ያ ህፃን ልጅ ያሳየኝ ህፃን ልጅ ኢየሱስ ነው? ንገረኝ። እንደ ኦርቶዶክስ ቤተክርስቲያን ኢየሱስ አይደለም ነው ወይ? የጠየቅኩ ነው። እንደ ኦርቶዶክስ ቤተክርስቲያን ኢየሱስ አይደለም ወይ? እንደ ኦርቶዶክስ ቤተክርስቲያን ሆነን ግን ነው ብለሃል አይደለ? ለሁሉም ማስረጃ ይባላል። አምጣ ማስረጃ። እንዴ ቆይ እንደ ኦርቶዶክስ ቤተክርስቲያን ኢየሱስ አይደለም በለኝ አንዴ። ከይቅርታ ጋር ነው እኮ ችግሬ ነው እኮ አሁን አንተ አይደለም በለኝ ንገረኝ። ለማንኛውም ይሄ የማዳም የሸቃሊት ገንዘቦች አጨርሱ። ለማንኛውም ይሄ ኢየሱስ ክርስቶስ አይደለም። እሺ ማዳሞቹን ተዋቸው አንዴ። ከይቅርታ ጋር እንዴ ምን ሆነ ነው? ተዋቸው እና እዚህ ጋር እና ማን ነው ይሄ? አትቀበል። ወላሂ ንገረኝ። አልቀበለውም በለኝ። እንደ ኦርቶዶክስ ቤተክርስቲያን አልቀበለውም በለኝ። ኢብራሂም እንደ ኦርቶዶክስ ቤተክርስቲያን አልቀበለውም በለኝ። አንዴ ንገረኝ። ለመልስልህ ታድሶ ነህ? ለመልስልህ እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። አንተ ዋህብያ ነህ። እንደዚህ ነው። አትቀበለውም? ይሄን እኮ መልስ። ኧረ ልመልስልህ ነው እኮ መልስልኝ። እሺ እሱ ኢየሱስ ክርስቶስ አይደለም። ማን ነው? እሺ እሱ ስዕል ነው። ኢየሱስ ክርስቶስ አይደለም። የማን ስዕል ነው? ሰማኝ። የማን ስዕል ነው እኮ? ሰማኝ። አንተ ኢየሱስ ክርስቶስ ነው ለሚለው ማስረጃ ታመጣለህ ነው ብለህ ነው ጥያቄ ነው የጠየቅኩህ። እኔ እኮ አይደለሁም እኮ ሰማኝ። እኔ እኮ አንተ አይጠበቅብኝም ነው። አንተ እኮ ነው ያመጣኸው። እኔ ምን አቅልሃለሁ? የማን ስዕል ነው? እቺ ማን ነች? ሰው ፊት ሲሄዱ ያፍሩበታል። እምነታቸው ሰው ፊት ሲሄዱ ያፍሩበታል። በር ሲዘጉ ግን ያመልኩታል። እንዴ እርግጠኛ ሁኑ። ይሄን ቪዲዮ ላምጣ። ብሮዬ አንዴ ልናገር። አንዴ ፍቃድልኝ። አንዴ ልናገር። ቆይ ከናና እሺ፣ ቶሎ በለሽ። እኔ አንዴ እንትን ላውጣለት አንዴ። ለማንኛውም ይሄን አንተን እያለ ያለ አንዴ የንጉስ ልጅ ሰማኝ። እኔ የንጉስ ልጅ ሰማኝ። አንዴ እስቲ ኢብሮን እያልከው የነበረው ድንጋይ ልታመልክ ሄድክ ነው አይደል ያልከው? ኢየሩሳሌም እኮ ልትሳለም ስትሄድ አንዴ ልንገርህ፣ ኢየሩሳሌም ልትሳለም ስትሄድ ይሄ ምስል ፊት ለፊት አለ። ሰለምቴ ነው። እረፍ። አታውቅም። ሰለምቴ ቢሆን ስለማውቀው ነው እየነገርኩህ ያለሁት፣ ስለማውቀው ነው። ፊት ለፊት ልትሳለም የምትሄደው ይሄን ምስል ነው። አሁን አላውቀውም ብለህ አትካድ። አትካድ። ከአንተ ጋር አትካድ። ሀቢቢ አትካድ። በቃ ከናና ቶ አንዴ። እሺ አንተ ማለት ነው። ቆይ አንዴ እዚሁ ተቀመጥ። እሺ ለሰከንድ ተቀመጥ። ቆይ ገና አንዴ ገና ሌላ ጥያቄ ሰማኝ። የእባብ መርዝ ነው ገና የምሰጠው። ቆይ አንዴ ገና የእባብ መርዝ ነው። ጥያቄ ልጠይቅ ነው የገባሁት። ኒውት አድርግ አንዴ። ቆይ
ሚውት አርግ። ቪዲዮ የንብ ቀፎ ጥያቄ ልጠይቅ ነው የገባሁት። ሚውት አርግ አንድ ጊዜ ብራዘር። ለወርድ ነው እንዳትወርድ የንብ ቀፎ ጥያቄ ጠይቅ። የንብ ቀፎ ጥያቄ ጠይቅ። እንዳትወርድ አደራህን። እንዳትወርድ፣ እንዳታመልጥ። ሚውት የምታርጉ ይሆን አወርዳለሁ። አናረገም። ይሄ ለማን ነው የሚሰገደው? ና ለማን ነው የሚሰገደው? ይሄ ለማን ነው የሚሰገደው? ና ቀፎ ጥያቄ ጠይቅ። ለማን ነው የሚሰገደው? መልስ። የንብ ቀፎ ጥያቄ ጠይቅ። የንብ ቀፎ ጥያቄ ጠይቅ። ለመንፈስ ቅዱስ ሰግዳለሁ፣ ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። አያችኋ? በጣም ይገርማል። ለአብ ሰግዳለሁ። ተመልከቱ። አትስገዱ። ዘጸአት ምዕራፍ 20 ቁጥር 4 ላይ እንደገና ደግሞ የዘጸአት ምዕራፍ 25 ላይ የኪሩቤልን ምስል ቅረጽ። ተመልከቱ። ለተቀረጸ ምስል አትስገዱ። አንድ የኪሩቤልን ምስል ቅረጽ። ሁለት እንደዚህ ያለ ችግር ነው። ስዕል ሳሉ አለ እግዚአብሔር። ለዚያ የኪሩቤል ስዕል ላለበት ታቦት መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ ኢያሱ በግንባሩ ሰገደ። ለተቀረጸው ታቦት ለምን ሲባል እግዚአብሔር ለተቀረጸ ምስል አትስገድ ሲል ሁለት መልእክት ነው ያለው። አንደኛ ለምትሰግድለት፣ አንደኛ ጣዖት አታምልክ ነው። ያለ እግዚአብሔር ፈቃድ ለተዘጋጀ ቅርጽ አትስገድ ነው። ስዕል ግን በእግዚአብሔር ፈቃድ ስለሆነ ለስዕል ይሰገዳል። እግዚአብሔር ላልፈቀደው ለሌላው ቅርጽ ነው እንጂ ኪሩቤልን አስለን እንደሰገድ ድንግል ማርያምን አስለን እንሰግዳለን። ሰግደውለታል፣ እያሰገዱ። ሁለተኛ ደግሞ ስትሰግድ፣ ለስዕላት ስትሰግድ አምላክ ብለህ እንዳሰግድ። ለድንግል ማርያም ስንሰግድ አምላክ ብለን አይደለም፣ ለቅዱሳን ሰግድ አምላክ ብለን አይደለም፣ ፈጣሪ ብለን አይደለም። የእግዚአብሔር ቸርነት የሚገለጥባት ማለት ነው። ሁሉን የፈጠረ፣ ሁሉን የጀመረ፣ ሁሉንም የፈጸመ፣ ሁሉን የያዘ፣ ሁሉንም የጨበጠ እግዚአብሔር እያየ ነዋ። ገና መጽሐፍን አስተምሮ ስዕል አድኖውንም አስክዳለሁ። ገና ስዕል አድኖ ብለህ የምታምነውንም አስተምሮ ትክዳለህ። ልክ አሁን ከዚህ በፊት አምላክን ክደህ እንደነበረው ዛሬ ደግሞ ስዕል አድኖውን ትክዳለህ ማለት ነው።